የውጤታማ ቢዝነስ ሚስጥሮች። በዚህ መጽሐፍ ውስጥ ለቢዝነሳችን ትርፋማ የሚያደርጉ ቁልፍ የሆኑ ሚስጥሮች የተካተቱበት ሲሆን በአሁን ሰዓት ከፍተኛ የሆነ ተወዳዳሪነት ባለበት እንዴት ነው ደንበኞችን በጥበብ ይዘን ወደኛ ማምጣት የምንችለውና የሀብታችን አንድ አካል የምናደርጋቸው የሚለውን እና ሌሎችንም የሚዳስስ መጽሐፍ ነው። ይህ መጽሐፍ በዶክተር አቡሽ አያሌውና በእንድሪስ አርጋው የተዘጋጀ ነው። የንግድ ድርጅቶችን ለስኬት የሚያበቃ የላቀ አገልግሎት እንዴት መስጠት ይቻላል? የላቀ የደንበኞች አገልግሎት፣ ደንበኛ ተኮር ድርጅት፣ ደንበኛ ተኮር አመራር፣ ደንበኛ ተኮር ሰራተኛ እንዲሁም ምን ጊዜም ፕሮፌሽናል መሆንንና ከደንበኛ ጋር ሁሌም በህይወት መኖርን ይጠይቃል። ለዚህ ሁሉ መነሻ አቅጣጫ ሰጪ የበላይ አመራሩ መሆኑን መረዳት ግን ወሳኝ ነው። በቅድሚያ አመራር ማለት ምን ማለት እንደሆነ አንስቶ ማለፍ ጠቃሚ ነው። አመራር ማለት ድርጅቱ መሆን የሚፈልገውን የሚመራበትን ራዕይ መቅረጽ፣ ይህንን ራዕይ ለሌሎች በማካፈል ፈቃደኝነትን እንዲከተሉ ማድረግና ለዚሁ ስኬትም የሚረዳ መረጃ፣ ዕውቀት፣ ስርዓትና ስልት የማቅረብና የማቀናጀት ስራ ነው። ስለዚህ ብዙ አገልግሎት ደንበኛ ተኮር የላቀ አገልግሎት በመስጠት ራዕይን ለማሳካት ሌሎችን መምራትን ይጠይቃል። የጥሩ ደንበኛ ተኮር መሪ ባህሪያት። የተለያዩ ጸሐፊዎች እንደሚስማሙት የሚከተሉት ዋና ዋናዎቹ የጥሩ ደንበኛ ተኮር መሪ ባህሪዎች ናቸው። አንደኛ፣ ሰው ተኮር መሆኑ። ደንበኛ ተኮር መሪ አገልጋይ መሪ ያለው በመሆኑ ሰው ተኮር ሲሆን ተመሪም ማገልገልና እምነትን በመፍጠር እርካታን በማስፈን ውጤታማነትን ያሰፍናል የሚል አስተሳሰብ የያዘ ነው። መሪው በስሩ ላሉ አገልግሎት ሰጪዎች አገልጋይና ድጋፍ ሰጪ ስለሚሆን ሰራተኞች የውጭ ደንበኞችን ለማርካት በደስታ ይሰራሉ። ሁለተኛ፣ ስትራቴጂካዊ የሆነ አመራርን መከተል። ጥሩ መሪ ራዕይ በመቅረጽ ማለትም አሁን ላይ ሆኖ የወደፊቱን በማለም ድርጅቱ በግልጽ ምን ላይ እንደሚደርስና የሚኖረውን ውጤትም የሚያሳይ ነው። ይህም ራዕይ ወደ ውጤት የሚቀየርበትን ስልት የሚቀይስ ነው። ሶስተኛ፣ ማስተሳሰር። ውጤታማ መሪ ድርጅቱንና በውስጡ ያሉትን አካላት ደንበኛ ተኮር እንዲሆኑ በማቀናጀት ውጤት የሚያመጣ ነው። ታላቅ የአገልግሎት መሪ ውስብስብ ነገሮችን በማቅለል ሰዎችን በቀላሉ መስመር ውስጥ የሚያስገባ ነው። አራተኛ፣ ደረጃ ወይም ስታንዳርድ ማውጣት። ደንበኛ ተኮር መሪ ራዕይን ቀርጾ ማስረጽ ብቻ ሳይሆን የአገልግሎት አሰጣጥ ስታንዳርዶችን፣ ማሻሻያዎችን፣ አሰራሮችን፣ የሚጠበቁ ውጤቶችን እንዲቀረጽ በማድረግና አፈጻጸማቸውን ክትትል የሚያደርጉበት ስርዓት በመዘርጋት ቀጣይነት ያለው ማሻሻያ እንዲኖር ያደርጋል። በብዙ ድርጅቶች በአገልግሎት አሰጣጥ ሂደት ላይ ወጥነት ባለው መልኩ የመፈጸም ችግር ከመኖራቸውም በላይ ተገቢውን ኃላፊነት፣ ተጠያቂነት የማስፈን ውሱንነት ናቸው። ይህንን ችግር ለመቅረፍም የአገልግሎት ስታንዳርድ ማውጣትና መተግበር በጣም አስፈላጊ ነው። አምስተኛ፣ ድጋፍ። ጥሩ መሪ በስሩ ላሉት አካላት ጥሩ አገልጋይና ድጋፍ ሰጪ ነው። ጥሩ መሪ ፈጻሚዎች ለስራቸው ውጤታማነት ተገቢ የሆነ ግብአት፣ ስልጠና፣ መስሪያ መረጃ ወዘተ ድጋፍንና አገልግሎትን ይሰጣል። ስድስተኛ፣ ዕውቀትና ሽልማትና ማበረታቻ። በክፍል 1 እንደገለጽነው የሰው ልጅ አእምሮ መልካም ነገሮችንና አበረታች ነገሮችን ከመገብነው የላቀ ውጤት ማስመዝገብ እንደሚችል ገልጸናል። ስለዚህ ሰራተኛ ወይም አገልግሎት ሰጪው ለሚያደርገው መልካም መስተንግዶ ወይም ተገቢ የሆነ ዕውቅና ከተሰጠውና ለዚህም ተገቢውን ሽልማት ካገኘ በራስ መተማመንን ለመፍጠርና ለበለጠ ውጤት ለመስራት ከፍተኛ እገዛ ያደርግለታል። ማበረታቻ የሰራተኞች መንሳፈፊያና መዋኛ መሳሪያ ነው። ባህሩ ሲሻገር ለመንሳፈፍ፣ በሌላው ጊዜ ደግሞ እንደ ልብ ለመዋኘት ይረዳል። ይህም ከምስጋና ጀምሮ ቦነስ፣ ሰርተፍኬት፣ ሜዳሊያና እድገት ወዘተ መስጠትን ያጠቃልላል። ሰባተኛ፣ ሞራላዊ አመራርን መከተል። በማንኛውም መልኩ ሰራተኛን እንደ ማሽን መቁጠርና ማስተናገድ ይህ ሞራላዊ እንደሆነ ያሳያል። ነገር ግን መሪው የተነሳሳና የተነቃቃ ከሆነ ትልቅ ስኬት በመፍጠር ለድርጅት ስኬት የሚጫወተው ሚና ከፍተኛ ነው። ሞራላዊ አመራር በትንሹ ሰራተኞች በሚያገባቸው ስራ ውስጥ ያሳተፋል፣ ክብራቸውን ይጠብቃል፣ ስለሚሰሩት ስራ ብቻ ሳይሆን በዓላማ እንዲነሳሱ ያደርጋል። የአካባቢያቸውንና የቤተሰባቸውን ሁኔታ በጥሩም ሆነ በመጥፎ ሁኔታ መረዳት፣ ከስራቸውም ውጪ በሆነ ጉዳይ ተገቢውን ትብብር ማድረግ። በአጠቃላይ ሞራላዊ አመራር ሰራተኞች ትክክል ብለው የሚያስቡትን የ8 ሰዓት ጉልበት ናቸው ብሎ ማመን ብቻ ሳይሆን የድርጅቱ ወሳኝ አካል አድርጎ መቁጠር ተገቢ ነው። 8ኛ፣ መልካም የሆነ የኮርፖሬት ባህል መፍጠር የሚችል። ባህል የአንድ ድርጅት የጋራ እሴት፣ እምነት፣ ልማድ፣ ፖሊሲ፣ አሰራርና አቅጣጫ ውጤት ነው። የአንድ ድርጅት ከጊዜ ሂደት የራሱን ባህል ይገነባል።
ይህ ባህል አንድን ድርጅት ምንነት ይፈጥራል። ባህል የሰዎችን እርስ በርስ ግንኙነት ሁኔታ፣ ጊዜን እንዴት እንደሚረዱትና እንደሚተገብሩት እንዲሁም የሥራ ሁኔታ ተግባቦት፣ አጠቃላይ አፈጻጸም ሁኔታን ይወስናል። ከድርጅት ባህል ጋር የተገናኙ ምሳሌዎች ስናይ ጊዜ ከገንዘብ የበለጠ ዋጋ አለው። ሰራተኞች የተለያዩ አካላትን ልዩነት ያስተናግዳል። ከስሬ ልጆቼን አስቀድማለሁ፣ በቡድን መስራት እምነታችን ነው ወዘተ። የአንድ ድርጅት አመራር ድርጅትን ባህል ለመንግስት ትልቅ ሚና ይጫወታል። የአንድ ድርጅት ባህል ለማሳደግም ሆነ ለመቅረጽ ከፍተኛ ሚና ይጫወታል። አገሮች በማናቸውም ዘርፍ ልህቀትን ለማምጣት የሚያስችል ቅስቀሳ በማድረግና በመስበክ መልካም ባህልን መፍጠር የሚጠበቅበት መሆኑ ጥሩ መሪ ይህን ባህሪ የተላበሰና የሚተገብር ነው። እነዚህ ዋና ዋናዎቹ ሲሆኑ ጥሩ መሪ በራስ መተማመን ያለው፣ ሁሌም ትኩረት ያለው፣ የለውጥ ሐዋርያ የሆነ፣ የማስፈጸምና የመፈጸም ኃይሉ ከፍተኛ የሆነ ኃላፊነት የሚወስድና ውጤትን በማድነቅ ለላቀ ተጨማሪ ውጤት የሚተጋ ነው። የደንበኞች አገልግሎትና ብራንዲንግ ምንነት። የቅርብ ጊዜ ጥናት እንደሚያመለክተው 67.6% የሚሆኑት የአሜሪካ ተጠቃሚዎች ርካሽ ሆነው ከማይታወቁ ምርቶች ብራንድ የሆኑ ምርቶችን የሚገዙ መሆኑን ያመለክታል። ይህም የሚያሳየው ብዙ ገንዘብን ቢሆን ከፍለው ታዋቂ ምርቶችን እንደሚገዙ ነው። ነገር ግን ምርትንና አገልግሎትን ታዋቂ ለማድረግ የሚያምር ሎጎ ወይም ስም ዲዛይን ሳይሆን በአጠቃላይ ከሌሎች የምንለይበትና ደንበኞችን ሊያስደስት የሚችል ጥራት ምርትና አገልግሎትን ማቅረብ ይጠይቃል። ብራንድ ለደንበኞቻችን የምንገባው ቃል ወይም ቀጣይነት ባለው መልኩ የምንሰጠው አገልግሎት ነው። ይህም በሰዎች አእምሮ ላይ የድርጅታችንን የአገልግሎታችንን ባህል የሚቀርጽ ምስል ነው። ብራንድ አንድ ድርጅት የደንበኞች አገልግሎት ስትራቴጂ ነው። ብራንድ በሰዎች አእምሮ ውስጥ በመፍጠር ስለ ምርታችንና አገልግሎታችን የሚኖራቸውን እይታ ይወስናል። የድርጅታችን ሎጎ ወይም ማስታወቂያ ብራንድ ሳይሆኑ የብራንዳችን መገለጫ ናቸው። በብራንድ የተሳሰረ የደንበኞች አገልግሎት። የደንበኞች አገልግሎትን በብራንድ የተሳሰረ ለማድረግ የሚከተሉትን ሂደቶች በመከተሉ ጠቀሜታው ከፍተኛ ነው። ደረጃ 1 ድርጅቱ ሊያሰጡ የሚፈልገውን ብራንድ መለየት። የድርጅቱ የተለያዩ የሥራ ዘርፎች ድርጅቱ ሊኖረው የሚገባውን ብራንድ ወይም የምናቀርበውን ምርትና አገልግሎት መለየት ተገቢ ነው። ይኸውም ምን አይነት ብራንድ አቅርበን እናስተዋውቅ? የምናዘጋጀው መልእክት ብራንዳችንን ያስተዋውቃልን? ከምናስተዋውቀው ብራንድ ደንበኞች ምን ይጠብቃሉ? ይህንን ፍላጎት ለማሟላት ምን መሰራት አለበት? የሚሉትን ለይቶ ማወቅ ተገቢ ነው። ደረጃ 2 አሁን ላይ ያለውትን ብራንድ በማስረጽ ትስስርን መለየት። ያስተዋወቅነው ብራንድ ምን ያህል ሰርጿል? የደንበኞች እርካታ ምን ያህል ይመስላል? ይህ ደረጃ የብራንዳችን ጠንካራ ደካማ ጎንን ለመለየት የሚጠቅመን ሲሆን ክፍተቶችን ለመሙላትና ለማሻሻል ያስችለን ዘንድ ለማወቅ ያስችለናል።